ወታደራዊ መፈንቅለ መንግስቱን የሚቃወሙ ሱዳናውያን መዲናዋ ካርቱምን ጨምሮ በበርካታ ከተሞች ዛሬ አደባባይ ወጥተዋል። ለተቃውሞ አደባባይ የወጡት አብዛኞቹ ወጣቶችና ሴቶች እንደሆኑ የተነገረላቸው ሰልፈኞቹ ወታደራዊው አገዛዝ እንዲያበቃ በድጋሚ ድምጻቸውን ሲያሰሙ ውለዋል። ኦሮሚያ ክልል ምዕራብ ሐረርጌ ዞን ጉምቢ ቦርደዴ በተሰኘ ስፍራ በደረሰ የተሽከርካሪ አደጋ የ4 ሰዎች ሕይወት አለፈ። በምስራቃዊ ቻድ በተከሰተ የጎሳ ግጭት 14 ሰዎች ተገደሉ። የሰብአዊ መብት ተሟጋች ቡድኖች ግን ከሟቾች የተወሰኑት ከፖሊስ ጋር በተፈጠረ ግጭት ሳይገደሉ እንዳልቀረ ይፋ አድርገዋል። በሶሪያ እንደገና በተንሰራራው የአይኤስ ጥቃት ባለፉት ጥቂት ቀናት የተገደሉ ሰዎች ቁጥር ከ330 በላይ መድረሱ ተነገረ። ታጣቂዎቹ በሰሜናዊ ምስራቅ ሶሪያ በሚገኝ አንድ እስር ቤት ላይ በሰነዘሩት ጥቃት ከሟቾች በተጨማሪ በርካቶች መቁሰላቸውን የፈረንሳይ ዜና አገልግሎት ዘግቧል። ዜናውን በዝርዝር ወታደራዊ መፈንቅለ መንግስቱን የሚቃወሙ ሱዳናውያን መዲናዋ ካርቱምን ጨምሮ በበርካታ ከተሞች ዛሬም አደባባይ ወጥተዋል። ለተቃውሞ አደባባይ የወጡት አብዛኞቹ ወጣቶችና ሴቶች እንደሆኑ የተነገረላቸው ሰልፈኞቹም ወታደራዊው አገዛዝ እንዲያበቃ በድጋሚ ድምጻቸውን ሲያሰሙ ውለዋል። ሰልፈኞቹ ሙሉ በሙሉ የሲቪል አስተዳደር እንዲመሰረት ጽኑ ፍላጎት እንዳላቸው በማስተጋባት ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር አሁኑኑ ይተገበር ዘንድ ጥሪ አቅርበዋል። የዛሬውን የተቃውሞ ሰልፍ የጠሩት የሱዳን የባለሙያዎች ማህበርና የአምባገነኑን አልባሽር ስርዓት በመገርሰስ ረገድ ትልቅ ሚና እንደነበራቸው የሚነገርላቸው የተቃዋሚ ኮሚቴ አባላት መሆናቸውን አሶሺየትድ ፕሬስ ዘግቧል። በማህበራዊ የትስስር ዘዴዎች ሲንሸራሸሩ የዋሉ ተንቀሳቃሽ ምስሎች እንደሚያሳዩት በመዲናዋ ካርቱምና መንቲያዋ ኦምዱርማን ለተቃውሞ የወጡ ሰዎች ከበሮ በመምታትና በዝማሬ መፈንቅለ መንግስቱን ሲቃወሙ ውለዋል። የምስራቃዊ የወደብ ከተማዋ ፖርት ሱዳንን ጨምሮ በምዕራብ ዳርፉር ግዛት እንዲሁም የጃዚራ ግዛት መቀመጫ ሜዳኒ የተቃውሞ ሰልፉ አይሎ ከተስተዋለባቸው ከተሞች ተጠቃሾች ናቸው። ሰልፉን ተከትሎ ባለስልጣናት በሺዎች የሚቆጠሩ ፖሊሶችን በየጎዳናዎች ማሰማራታቸው ተዘግቧል። ነገር ግን በሰልፉ ምክንያት ግጭት ይፈጠር አይፈጠር በዘገባው የተባለ ነገር የለም። ኦሮሚያ ክልል ምዕራብ ሐረርጌ ዞን ጉምቢ ቦርደዴ በተሰኘ ስፍራ በደረሰ የተሽከርካሪ አደጋ የ4 ሰዎች ሕይወት አለፈ። አደጋው የደረሰው በዞኑ ጉምቢ ቦርደዴ ወረዳ የደረቅ ጭነት ተሽከርካሪ ከፈሳሽ ጭነት ተሽከርካሪ ጋር በተፈጠረ ግጭት መሆኑን የወረዳው ትራፊክ ፖሊስ አስተባባሪ ሳጅን ኡመር ኡስማን መናገራቸውን ኦቤን ዘግቧል። ለአደጋው መከሰት ከመጠን ያለፈ ፍጥነት በምክንያትነት ተጠቅሷል። በአደጋው ስለደረሰ ተጨማሪ አካል ጉዳትና የንብረት ውድመት መጠን የተባለ ነገር የለም። በምስራቃዊ ቻድ በተከሰተ የጎሳ ግጭት 14 ሰዎች ተገደሉ። የሰብአዊ መብት ተሟጋች ቡድኖች ግን ከሟቾች የተወሰኑት ከፖሊስ ጋር በተፈጠረ ግጭት መገደላቸውን ይፋ አድርገዋል። ለጎሳ ግጭቱ በምክንያትነት የተጠቀሰው ከአረብ ማህበረሰብ የመጣ አንድ ባለስልጣን ለአካባቢው ማህበረሰብ ሱልጣን ብቻ በተከለለ ባህላዊ ስፍራ የምርቃት ስነ ስርዓት ለማከናወን ማቀዱን ተከትሎ ግጭት በመቀስቀሱ ነው ተብሏል። የመብት ተሟጋቾች ቡድኖች ግን ተቃውሞ በተቀሰቀሰ አጭር ጊዜ ውስጥ ፖሊሶች ተኩሰው የተወሰኑ ሰዎችን መግደላቸውን ገልጸዋል። ሌሎች ሰዎች ደግሞ በቀብር ስነ ስርዓት ላይ በተቀሰቀሰ ሌላ ግጭት መገደላቸው ተነግረዋል። የመንግስት ባለስልጣናት በግጭቱ 14 ሰዎች ተገድለው ሌሎች 64 ሰዎች ደግሞ መቁሰላቸውን አስታውቀዋል። ነገር ግን ለደረሰው ሰብአዊ ጥፋት ኃላፊነቱን ማን እንደሚወስድ ባለስልጣናቱ ያሉት ነገር የለም። የመብት ተሟጋች ድርጅቶች ግን በተለይ በመንግስት የጸጥታ ኃይሎች ለተፈጸሙ ግድያዎች አስቸኳይ ምርመራ ይደረግ ዘንድ ጥሪ አድርገዋል። በሶሪያ እንደገና በተንሰራራው የአይኤስ ጥቃት ባለፉት ጥቂት ቀናት የተገደሉ ሰዎች ቁጥር ከ330 በላይ መድረሱ ተነገረ። ታጣቂዎቹ በሰሜናዊ ምስራቅ ሶሪያ በሚገኝ አንድ እስር ቤት ላይ በሰነዘሩት ጥቃት ከሟቾች በተጨማሪ በርካቶች መቁሰላቸውን የፈረንሳይ ዜና አገልግሎት ዘግቧል። ታጣቂዎቹ ከዓመታት በኋላ ኃይላቸውን በማጠናከር ተከታዮቻቸው ታስሮ የሚገኙበትንና በኩርዶች ይዞታ ስር የሚገኘውን የጉሃሪያን እስር ቤት ሰብሮ ለማስመለጥ ባደረጉት ሙከራ ታሳሪዎቹን ጨምሮ በዘመቻው የተሳተፉ በርካታ ጂሃዲስቶች ተገድለዋል። መቀመጫውን ብሪታንያ ያደረገውና በሶሪያ የሚደረጉ ውጊያዎችን ተከታትሎ መረጃ የሚያወጣው ቡድን እንዳለው በዘመቻው 246 ጂሃዲስቶች ሲገደሉ 79 የኩርድ ተዋጊዎችና ሌሎች 7 ሰላማዊ ሰዎች ተገድለዋል።
ጥቃቱን ተከትሎ በርካታ የቆሰሉ ሰዎች መኖራቸውና አሁንም ድረስ ያልተገኙ ሌሎች በርካቶች መኖራቸው ከሁሉም ወገኖች የሟቾች ቁጥር ሊያሻቅብ እንደሚችል የተከታታዩ ቡድን አስተባባሪ ራሚ አብደልራህማን ለዜና ምንጩ ተናግረዋል። የኤስዲኤፍ ተዋጊዎች የእስር ቤቱን መቆጣጠራቸውን ቢያስታውቁም አሁንም ድረስ በእስር ቤቱ አቅራቢያ በአይኤስ ታጣቂዎችና በኩርዶች መካከል የሚደረገው ውጊያ እንዳልቆመ ተነግሯል። ይህ ዶይቼ ቬለ ነው። በኢራቋ መዲና በአግዳድ አውሮፕላን ማረፊያ ተከታታይ የሮኬት ጥቃት መሰንዘሩን ተከትሎ ኩዌት ወደ ባግዳድ የምታደርጋቸውን የአየር በረራዎች ማቋረጧን አስታወቀች። የኩዌት አየር መንገድ ዛሬ በወቅታዊ ጉዳይ ላይ ከሀገሪቱ ሲቪል አቪዬሽን ባለስልጣን አገኘሁት ባለው መረጃ መሰረት በረራዎችን በጊዜያዊነት ለማቋረጥ መገደዱን ገልጿል። ባለፈው ሳምንት በባግዳድ አውሮፕላን ማረፊያ በተፈጸመ ተከታታይ 6 የሮኬት ጥቃቶች ንብረትነታቸው በዋነኛው የኢራቅ አየር መንገድ በሆኑ 2 የንግድ አውሮፕላኖች ላይ ጉዳት መድረሱን አሶሺየትድ ፕሬስ ዘግቧል። ክስተቱ በባግዳድ ከተማ በዩናይትድ ስቴትስ እና ተባባሪዎቿ እንዲሁም የኢራቅ መንግስት ይዞታዎች ላይ ያነጣጠሩ የሰው አልባ አውሮፕላንና ሮኬት ጥቃቶች ተባብሰው ስለመቀጠላቸው ማሳያ መሆኑን ነው የተገለጸው። ጥቃቶቹ በኢራን በሚደገፉ የሚሊሻ ቡድኖች ሳይፈጸሙ እንዳልቀረም ነው ዘገባው ያመለከተው። የኢራቅ ባለስልጣናት ትናንት ቅዳሜ ባወጡት መግለጫ በአውሮፕላን ማረፊያው በተፈጸሙ ጥቃቶች እጁ እንዳለበት የተጠረጠረ ግለሰብ በቁጥጥር ስር እንዳዋሉ አስታውቀዋል። ነገር ግን ባለስልጣናቱ ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። በካሜሩን አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ዛሬ በሚደረጉ 2 ጨዋታዎች ወደ ግማሽ ፍጻሜ የሚገቡ 2 ሀገራት ተለይተው ይታወቃሉ። ከምሽቱ 12 ሰዓት ላይ የተጀመረው የሰሜን አፍሪካውያኑ ግብጽና የሞሮኮ ብሔራዊ ቡድኖች ተጠባቂ ጨዋታ የመጀመሪያው አጋማሽ የሞሮኮ ሶፊያን ቡፋል በፍጹም ቅጣት ምት ባስቆጠረው ግብ ሞሮኮ 1-0 መሪነት ተጠናቋል። አሁን ከእረፍት መልስ ጨዋታው ቀጥሎ እየተካሄደ ይገኛል። ዛሬ ምሽት በተመሳሳይ 4 ሰዓት ላይ በሴኔጋልና ኢኳቶሪያል ጊኒ መካከል የሚደረገው ሌላው የሩብ ፍጻሜ ጨዋታም ተጠባቂ ነው። ትናንት ምሽት በተደረጉ 2 ጨዋታዎች ካሜሩን ጋምቢያን 2-0 እንዲሁም ቡርኪና ፋሶ ቱኒዚያን 1-0 በሆነ ውጤት አሸንፈው አስቀድመው ግማሽ ፍጻሜ መግባታቸውን አረጋግጠዋል። በግማሽ ፍጻሜው የግብጽና ሞሮኮ አሸናፊ ከካሜሩን ብሔራዊ ቡድን ጋር ሲገናኝ የሴኔጋልና ኢኳቶሪያል ጊኒ ብሔራዊ ቡድኖች አሸናፊ ደግሞ ከቡርኪና ፋሶ ብሔራዊ ቡድን ጋር በሚያደርጓቸው ጨዋታዎች ለዋንጫ ኃላፊ ሀገራት ይታወቃሉ። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። ወታደራዊ መፈንቅለ መንግስቱን የሚቃወሙ ሱዳናውያን መዲናዋ ካርቱምን ጨምሮ በበርካታ ከተሞች ዛሬም አደባባይ ወጥተዋል። ለተቃውሞ አደባባይ የወጡት አብዛኞቹ ወጣቶችና ሴቶች እንደሆኑ የተነገረላቸው ሰልፈኞቹ ወታደራዊ አገዛዝ እንዲያበቃ በድጋሚ ድምጻቸውን ሲያሰሙ ውለዋል። ኦሮሚያ ክልል ምዕራብ ሐረርጌ ዞን ጉምቢ ቦርደዴ በተሰኘ ስፍራ በደረሰ የተሽከርካሪ አደጋ የ4 ሰዎች ሕይወት አለፈ። በምስራቃዊ ቻድ በተከሰተ የጎሳ ግጭት 14 ሰዎች ተገደሉ። የሰብአዊ መብት ተሟጋች ቡድኖች ግን ከሟቾቹ የተወሰኑት ከፖሊስ ጋር በተፈጠረ ግጭት ሳይገደሉ እንዳልቀረ ይፋ አድርገዋል። በሶሪያ እንደገና በተንሰራራው የአይኤስአይኤስ ጥቃት ባለፉት ጥቂት ቀናት የተገደሉ ሰዎች ቁጥር ከ330 በላይ መድረሱ ተነገረ። ታጣቂዎቹ በሰሜናዊ ምስራቅ ሶሪያ በሚገኝ አንድ እስር ቤት ላይ በሰነዘሩት ጥቃት ከሟቾች በተጨማሪ በርካቶች መቁሰላቸውን የፈረንሳይ ዜና አገልግሎት ዘግቧል። ዜናው በዚሁ አበቃ።